ሰላም እንዴት ናችሁ? የኢትዮ ጂኔስ ዩቲዩብ ቻናል ተከታታዮች በዛሬው ፕሮግራም ይዤላችሁ የቀረብኩት በ2025 the most powerful passport in the world የሆኑትን እነማን ናቸው፣ ዴስቲኔሽናቸው የት ነው፣ የትኛው ሀገር ፓስፖርት ቢኖረን ነው የፈለግንበት ሀገር መውጣት መግባት የምንችለው የሚለውን ኢንፎርሜሽን ሼር ላድርጋችሁ ብዬ አስቤ ነው። በ2025 ቶፕ 10 የተባሉትን the most powerful passport in the world እነማን ናቸው የሚሉትን ሀሳብ ሼር ላደርጋችሁ ወደድኩኝ። ቻናላችንን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ሰብስክራይብ በማድረግ እንድታበረታቱን ጠይቃችኋለሁ። ወደ መጀመሪያው ስገባ ከቶፕ 10 ስለሆነ ከ10ኛ ነው የምጀምረው። 10ኛ ላይ የተቀመጡት ሀገሮች ወደ 85 ሀገር ዴስቲኔሽን ያላቸው ሪማርኬብል የሆነ ፍሪደም ያላቸው የዚህን ሀገር ፓስፖርት የያዙ ሰዎች 85 ሀገር በነፃነት ገብተው መውጣት የሚችሉ መሆኑን ይነግረናል። እነዚህም ላቲቫ፣ ስሎቫኪያ እና ዩናይትድ አረብ ኤሚሬት ናቸው፣ ወይም ዱባይ። የዚህን ሀገር ፓስፖርት የያዘ ሰው ወደ 85 ሀገሮች ገብቶ መውጣት ይችላል ማለት ነው። በ9ኛ ደረጃ የተቀመጠው ኤስቶኒያና አሜሪካ ናት። የአሜሪካ ዜጋ የሆነ የአሜሪካ ፓስፖርት ያለው ሰው እና የኤስቶኒያ ፓስፖርት ያለው ሰው 186 ሀገሮች ገብቶ መውጣት ይችላል። ዴስቲኔሽን አለው ማለት ነው። 186 ሀገሮች ፍሪ ዴስቲኔሽን አለው። ሃይሊ ኢንፍሉዌንሻል ኔሽን ናቸው ሁለቱ ሀገሮች ኤስቶኒያ እና የአሜሪካ። እንደምታውቁት ግሎባል ሞቢሊቲያቸው ከፍተኛ ስለሆነ 186 ሀገሮች ገብቶ መውጣት ይችላሉ ማለት ነው፣ የአሜሪካ እና የኤስቶኒያ ፓስፖርት ያላቸው ሰዎች። በ8ኛ ደረጃ የተቀመጠው አንጋሪ ነው። አንጋሪ 187 ሀገሮች ዴስቲኔሽን አለው፣ መግባት መውጣት ይችላል ማለት ነው የአንጋሪ ፓስፖርት ያለው ሰው። በ7ኛ ደረጃ የተቀመጠው ካናዳና ፖላንድ ናቸው። 188 ሀገሮች ገብተው መውጣት ይችላሉ። የካናዳ ፓስፖርት ያለው ሰው፣ የፖላንድ ፓስፖርት ያለው ሰው 188 ሀገሮች በነፃነት ገብተው መውጣት ይችላሉ ማለት ነው። በ6ኛ ደረጃ ላይ የተቀመጠው አውስትራሊያና ግሪክ ነው። አውስትራሊያና ግሪክ የአውስትራሊያና የግሪክ ፓስፖርት ያላቸው ዜጎች 189 ሀገሮች ላይ በነፃነት ገብተው መውጣት ይችላሉ። ይሄ በሀገሮቹ የፖለቲካ የኢኮኖሚ ሪሌሽንሺፕ እና ኢንፍሉዌንሻል ፓወር ነው የሚያሳየው። የዛ ሀገር ዜጋ የሆነ ሰው ዊዛውት ቪዛ ኦን ቦርድ እያደረገ የፈለገበት ሀገር 189 ሀገሮች ገብቶ መውጣት ይችላል ማለት ነው። በ5ኛ ደረጃ ላይ የተቀመጠው ቤልጂየም፣ ኒውዚላንድ፣ ፖርቹጋል፣ ስዊዘርላንድ እና እንግሊዝ 190 ሀገሮች ገብተው መውጣት ይችላሉ ማለት ነው። ቪዛ መጠየቅ ክፍያ መክፈል ምናምን አይጠበቅባቸውም። ቪዛ ኦን ቦርድ ነው። በሄዱበት ቦታ እያስፈቱ መግባት ይችላሉ። ለምን እንደምትገባው ለምን እንደምትወጣው ተብሎ አይጠየቁም። ይሄ የሚያሳየው የሃይ የሆነ ኢኮኖሚክ ፓርትነርሺፕ እንዳላቸውና ግሎባል ሞቢሊቲያቸው ከፍተኛ የሆኑ ሀገሮች መሆናቸውን ነው የሚያሳየን ማለት ነው። ሌላኛው ነምበር 4 ላይ ተቀመጠው በ4ኛ ደረጃ ላይ የተቀመጡ 7 ሀገሮች አሉ። ፍሪ አክሰስ ቱ ኢንጆይ ዘ ቪዛ ማለት ነው። እነዚህ 7 ሀገሮች አንደኛ አውስትሪያ፣ ሁለተኛ ዴንማርክ፣ ሶስተኛ አየርላንድ፣ አራተኛ ሉዘምበርግ፣ አምስተኛ ኔዘርላንድ፣ አምስተኛ ኖርዌይ እና ስዊድን ናቸው። እነዚህ ወደ 191 ሀገሮች ገብተው የመውጣት ፕሮባቢሊቲ አላቸው ወይም መብት አላቸው ማለት ነው። ይሄ የሚያሳየው ኢኮኖሚክ ፖለቲካል ስቴቢሊቲው ምን ያህል ከፍተኛ እንደሆነ የዚህ ሀገር ዜጎች የአገሪቱ የስልጣኔ እና የደረሱበትን ደረጃ ነው የሚያሳየው ማለት ነው። ብዙ የዓለምን ኢንጆይ የማድረግ አቅማቸው የፈለጉበት የዓለም ክፍል ሄደው መጎብኘት 191 ሀገር ማለት በጣም ብዙ ነው እና ሊስት ኦፍ ዘ ካንትሪ ደግሞ መግባት መውጣት የሚችሉበት ሊስት አለ። በሱ መሰረት የፈለጉበት ሀገር መሄድ ይችላሉ ማለት ነው። በ3ኛ ደረጃ ላይ የተቀመጠው ፊንላንድ፣ ፈረንሳይ፣ ጀርመን፣ ኢጣሊ፣ ሳውዝ ኮሪያ እና ስፔን ናቸው። እነዚህ ሀገሮች ወደ 192 ዴስቲኔሽን አላቸው። ግሎባል ሞቢሊቲያቸው ከፍተኛ ነው።
ሳውዝ ኮሪያ የኤዥያን ሪፕሬዘንት የምታደርግ ሀገር ናት። እነዚህ ፊንላንድ፣ ፍራንስ፣ ጀርመኒ፣ ኢጣሊ ደግሞ ዩሮፕ ላይ ፌመስ የሆኑ ሀገሮች ናቸው። እነሱም ኢኮኖሚክ ሪሌሽንሽፓቸው፣ ፖለቲካል ስቴቢሊቲያቸው ወይም ኢንፍሉዌንስ የማድረግ አቅማቸው ከፍተኛ መሆኑን ነው የሚያሳየን። በሁለተኛ ደረጃ ላይ የተቀመጠው ጃፓን ነው። ጃፓን 193 አገሮች የጃፓን ፓስፖርት ያለው ሰው 193 የዓለም ሀገሮች ላይ መግባት መውጣት ይችላል። ስትሮንግ ኢንፍሉዌንሻል ሪሌሽንሺፕን ያላቸው ኢኮኖሚክ ፓርትነርሺፓቸውን በጣም ትልቅ መሆኑን ነው የሚያሳየው። እነዚህ ሀገሮች እንግዲህ ምን ያህል እንዳደጉ ነው የምናየው ማለት ነው። ምን ያህል ፓስፖርታቸው ኢንፍሉዌንሻል እንደሆነ የሚያሳየን የኢኮኖሚ፣ የፖለቲካል፣ የቴክኖሎጂ አቅማቸው ምን ያህል እንደካበተ ነው የሚያሳየን። በአንደኝነት የተቀመጠው ሲንጋፖር ነው ማለት አንኤክስፔክትድሊ ሲንጋፖር 195 ዴስቲኔሽኖች ያሉት ኤክሴፕሽናል የሆነ ዲፕሎማሲ አቅም ያለው ኢኮኖሚካል ፓርትነርሺፑ በጣም ስትሮንግ የሆነ ግሎባል እና ቴክኖሎጂካል ኢኖቬሽኑ በጣም አስገራሚ የሆነና የሲንጋፖር ዜጎች ወይም የሲንጋፖር ፓስፖርት ያላቸው ሰዎች የ195 ዴስቲኔሽን አገሮች ላይ ገብተው መውጣት ይችላሉ ማለት ነው። አስገራሚ ነገር ነው ሲንጋፖርን በአንደኛ ደረጃ ላይ ማግኘት። ይሄ የ2025 ሪፖርት ነው፣ የፓስፖርት ሪፖርት ማለት ነው። ጀስት ለኢንፎርሜሽን ያህል ነው ሼር እንድታደርጉኝ ሼር ላድርጋችሁ ያሰብኩት። እኛ ያለንበትን በዛው እያሰብ ነው ማለት ነው። ትንሽ እንትን ቢሆንም ብርድ ቢሆንም ግን ያው እንደዚህ አይነት አገር ዜጎች ስትሆኑ ምን ያህል ኢንፍሉዌንሻል እንደሆነ ፓስፖርታቸው እንኳን ምን ያህል እንደሚሰራ ለማየት ይጠቅመናል ብዬ ነው። ቻናላችንን ሰብስክራይብ እያደረጋችሁ እንድታበረታቱን ጠይቃችኋለሁ። ቴንኪው ስላዳመጣችሁኝ። ባይ